ሰላም የኔ ውድ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ሰላማችሁ ይብዛልኝ። እኔ ጋር ሁሉን ሰላም፣ ሁሉም መልካም። ሰላማችሁ ይብዛልኝ። ባላችሁበት ቦታ ሰላማችሁ በዘት ይበልልኝ። እንዴት ናችሁ? ሁሉን ሰላም፣ ሁሉም መልካም። እኔ ጋር ሁሉን ሰላም፣ ሁሉም መልካም ነው። ሁሉን ሰላም ሁሉን መልካም ያደረገልን እግዚአብሔር የተመሰገነ ይሁን። ባላችሁበት ቦታ ሙስሊምቶች፣ ክርስቲያኖች በሰላም አውሉ በሰላም አስመሽቶ ለዚህን ሰዓት ያደረሰን እግዚአብሔር የተመሰገነ ይሁን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰብስክራይብ ላይክ እያደረጋችሁኝ ያላችሁ አመሰግናለሁ። አሁንም ሰብስክራይብ ላይክ ለሼር የደረሳችሁ ሼር አድርጉልኝ እላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የኔ እንቁ ልጆቼን የኔ ስስት ልጆቼ መጥተዋል፣ ከመሸ መጥተዋል። ሁሌም ጀግና ነች፣ ሁሌም የቤቷ ታታሪ ሰዎች እንዳልዋት ሳይሆን እግዚአብሔር መርጦ ለብሩኬ ብሎ የፈጠራት ለሃይሚ ብሎ ብሩኬ የፈጠረው እንቁ የሆኑ ልጆች ናቸው። ብዙ ጊዜም አስደምማናለች፣ ብዙ ጊዜም አስደንቃናለች። ቅድስት ድንግል ማርያም ተጠብቃችሁ ከሰው አፍ ከሰው ዓይን ታውጣችሁ። የሰራችሁት ይባረክ፣ ሀሳባችሁ እቅዳችሁ ስኬታማ ያደርገላችሁ። 2019 የደስታ የሳቅ የስኬት የበረከት ያድርግላችሁ። ያሰባችሁት ሁሉም ይከናውንላችሁ። እዛም ያሰባችሁት ቦታ ያሰብከው ከበፊትም ታወራለህ ያሰብከው ቦታ ደርሰህ ለቀለበታችሁ ያብቃችሁ። ካላሰባችሁት ካልጠበቃችሁት ቦታ በሩ ብርግድ ይበል። ኑ እኔ ያለሁ የሚል ይዘዝላችሁ። ቅዱስ ገብርኤል የምስራች ያሰባል። በቅርብ ቀን ካልታሰበ ቦታ ይሄ ተንበርኬ ጸሎት አደርግበታለሁ። ቅድስት ድንግል ማርያም በሯን ብርግድ ታደርግላችሁ። የዛሬ ወር ድረስ ያልታሰበ ያልተጠበቀ ያልታሰበ ነገር ቅዱስ ገብርኤል የምስራች ይዞልን ይምጣ። የምስራች ይዞልን ይምጣ። እውነቴ ነው የምላችሁ የምስራች። እኔ ጠዋት እንዲህ እያልኳት ነበረ፣ የምስራች ከአንድ ቦታ አሰሚኝ እያልኳት ነበር። የእነሱን ቀለበት የሆነ ቀን ወይ እኔ እንጃ። በልልታ ነው እናንተ ጋር ሰው መጣል። በልልታ በምስጋና በልልታ እናት ልጅ ውሃ ስድር እንዴት ነው ደስ የሚላት። እኔም እንደዛ አምጬ ባላወጣቸውም ወይም አብዬ ወይም ሙሼም ባልሆንም በጣም ነው መሳሳላቸው። እንደ ተሰንጥቄ አምጬ እንዳወጣኋቸው ነው መሳሳላቸው። መቤቴን ነው ምላችሁ እና በጣም ነው መወዳችሁ። የሰው ፍቅር ያልቃል፣ የሰው መውደድ ያልቃል። የማያልቅና የማይቀየር የማይለወጥ የእግዚአብሔር ፍቅር ያገኛችሁ። ቸሩ መድኃኒዓለም እጁ ይዘርጋላችኋለሁ ይበላችሁ። መቤቴ ማንም ከክፉ ነገር ትጠብቅላችሁ። ቅድስት አርሴማ ጠላቷችሁ በዘንባባው ጠረገት አድርግና ታውጣላችሁ። ዛሬ አይታችኋል አይደለም? የኛ ጀግና ሁሌም ኩሩ ናት፣ ታኮራለች። ባለዋን ሁሌም እንዳኮራችሁ ነው። ጀግና ሴት ለባለዋ ዘውድ ናት። አሁንም ዘውድ። ሀይሚ እኮ ያቺ መጽሐፍ ቅዱስ ላይ ያለች ሴት ናት እኮ ዲቦራ፣ መጽሐፍ ቅዱስ ያለች ሴት ናት። እውነቴ ነው የምላችሁ። ለባለዋ ዘውድ የሆነች፣ ለባለዋ ታዛዥ የሆነች፣ ለባለዋ እንቁ የሆነች፣ ለባለዋ መልካም ሴት የሆነች ሀይሚ ናት መጽሐፍ ቅዱስ ያለችዋ። እውነቴ ነው የምላችሁ። ትገርማለች። የምትገርም ሴት ናት። ጀግና ሴት። እንዴት ትወጂዋለሽ ሲላት እንዴት አልወደውም፣ እንዴት ባልወደው አብሬው እሆናለሁ አለችው። እኔ እኮ ወድሻለሁ ነይ ዛሬ በጥፊ አንስተደርገኝ። አንዳንድ ሴት ቢሆን ሄዳ ላስ ታደርጋለች። አሉ እኮ ይሄ ዝም ብለው በፎቶ የሚታለሉ ስንት አሉ። በፎቶን ሳይሆን ስንቶቹ ሲፈተኑ አይታቸዋል። ይሄ እኮ አጠናፋቸው እኮ አይታችኋል። ስንቴ ከአንዴ ሶስቴ ሁለቴ ድርግም እኔ እውነት ገረመኝ። ምን ትዝ እንዳለኝ ታውቃላችሁ? ያ ፍፄ አዋሳ ነው የደብረ ዘይት ነው ሄደው የመጀመሪያ ጊዜ ሄደው ፍፄ አብረን እንደር ስትል በጥፍ የደረገመችበት ያ ቦታ ነው ትዝ ያለኝ እና በጣም ነው ያሳቀኝ ዛሬ እና እመቤቴ ተጠብቃችሁ ወስዳችሁ የምትለጥፉ አፍራችኋል። ወጥቶ በአደባባይ እስከሚናገርባችሁ ድረስ ፖስት የምታደርጉለት ሼር የምታደርጉለት ከሱ የምትለጥፏት ሂድና አግባት የምትሉት ሴት ልጅ ክብር ናት። ሴት ልጅ ሀገር ናት። ሴት ልጅ እናት ናት። ሴት ልጅ ሁሉም ነገር ናት። ሚስት ናት። የተከበረች ሴት ማለት ማንም አያገኛትም። እውነቴ ነው የምላችሁ። የተከበረች ሴት ማንም አያገኛትም። ሰነፍ ሴት በእጇ ቤቷ ታፈርሰዋለች፣ ብልክ ሴት በእጇን ቤቷን ትሰራለች ይላል መጽሐፍ ቅዱስ ሲናገር። ሀይሚ እኮ ብልክ ሴት ናት። ቤቷን የምትሰራ ቤቷን የምትገነባ ሴት ናት። እውነቴ ነው የምላችሁ። ቤቷን የምትገነባ ሴት ናት። ቤቷ ገንብታ የምታቆም ሴት ናት ሀይሚ ማለት። እንዲህ
ኧረ እፈሩ! ኧረ ነውር ነው! እፈሩ! እፈሩ! ወስዳችሁ እውነት እንዲህ ወጥቶ እስከሚናገርባችኋል ድረስ። አሁንም አይደለም እኮ ከዚህም በፊት ከአንዴ ሶስቴ ተናግረዋል እኮ ከአንዴ ሁለቴ ተናግረዋል። ብሩኬና ሀይሚ ማለት የሚለያዩ ሰዎች አይደሉም፣ ጓደኛ ናቸው። እዛ ጋር አጠገብ ያሉ ናቸው፣ አንድ ናቸው። ነውር ነው፣ ነውር ወቁ። ሼም ወቁ። ሼም የሚባል ነገር አለ፣ ነውር የሚባል ነገር አለ። ነውር ወቁ። ሴትነታችሁ አታርክሱ። ሴትነታችሁ ክብር አለው፣ ክብር ነው። እውነቴ ነው የምላችሁ። እኔ ለትዳሬ ክብር አለኝ። ለትዳሬ ታማኝ መሆን አለብኝ። ነገ ለልጆቼም እኔ ታማኝ ሴት ከሆንኩ ለባሌ ልጆቼም ለባላቸው ታማኝ ሴት እንዲሆኑ ማድረግ እችላለሁ። ሲሳሳቱ ዝም አላቸው። ለምን? እኔ ለባሌ ታማኝ ነኛ። ለባሌ ታማኝ ከሆንኩ እንዴት ልጆቼ ለባላቸው ታማኝ አይሆኑ? እንዲህ ኧረ ተው! ነውር ነው፣ ነውር ወቁ። ሼም ወቁ። ሼም የሚባል ነገር አለ። ሴትነታችሁ አታስደፍሩ። ሴትነታችሁ አታስንቁ። ሴትነታችሁ አክብሩት። እውነቴ ነው የምላችሁ። ሴትነታችሁ አክብሩት። ነውር ነው። ሰነፍ አትሁኑ። ሰነፍ አትሁኑ። ሰነፍ ሆናችሁ ባገኛችሁት ቦታ ብልጥ ሁኑ። ሴት ማለት ኩሩ ናት። ሴት ማለት ጀግና ነች። ሴት ማለት ባሏን ታከብራለች፣ ቤቷን ታከብራለች፣ ልጆቿን ታከብራለች። እንቁ የሆነች ሴት ወስዳችሁ ቅዱስ እኮ ያው ወጥቶ እንዲህ ያዋርዳቸዋል። ቴክሱ እኮ ያየዋል። ቴክሱ እኮ ያዩታል። እሷ ታየዋለች፣ እሱ ያየዋል። ነውር ነው። ነውር ወቁ። እፈሩ። እውነቴ ነው የምላችሁ። እኔ እውነት ስለ እናንተ እኔ አፍራለሁ። አንድ ሴት እንዴት ከባልሽ ተነጥለሽ ከከሌ ሆኜ ይባላል? እንዴት አይታችኋል? እንዴት እንደደረገመችበት፣ እንዴት እንዳደረጋችሁ። እኔ አፈቅርሻለሁ ሲላት እኮ አይታችኋል። እኔ እኮ ወድሻለሁ። ብሩኬ ትወጂዋለሽ? እንዴት ባልወደው አብሬው እቀመጣለሁ አለች እኮ። ከዚህ በላይ ምን ይንገራችሁ? ምን ያሳያችሁ? ብዙ ጊዜ ያሳይቷቸዋል ብለዋል እኮ ብሩኬ። እንኳን ብትሳሳት ራሱ ካሜራው አጠፋላታለሁ አለ። አስቡ። አትሳሳትም ደግሞ እኔ አውቃታለሁ አለ። አውቃታለሁ አለ። እንኳን ከሚኩ እንደዛ ሆኗ ሰርታው ምንድን ነው ያለች? ምንድን ነው ያለ? ሚሊዮን ህዝብ ያይሻል፣ ሰው ይወድሻል፣ ግን እደብቅልሻለሁ ማንነትሽ አላት። ሰው እንዳያውቅ እደብቅልሻለሁ ነው ያላት። አስቡ ምን ያክል እንደሚያምንባት፣ ምን ያክል እንደሚያምንባት እዩ። በጣም ነው የሚያምንባት። በጣም 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 ከሚገባ በላይ ነው የሚያምናት ሚስቱን። ከሚገባ በላይ ይወዳታል። ከሚገባ በላይ ያፈቅራታል። አንዴ ስትሉ ሰምታችኋል ምን እንዳላችሁ። እኔስ እንደፈለጋችሁ ለጥፉኝ፣ ግን እሷን የሴትነት ክብሯን አትንኩብኝ ነው ያለ። አትንኩብኝ፣ ክብሯን አትንኩብኝ ነው ያላችሁ። እኔ ወንድ ነኝ ችግር የለውም፣ ግን የሴትነት ክብሯን አትንኩብኝ ነው ያላችሁ። እንደዛ ስላችሁ እኔ ወስዳችሁ ለጥፉኝ አይደለም ያላችሁ። ይግባችሁ፣ አንዳንዶቻችሁ ይግባችሁ። እውነቴ ነው ምላችሁ። ተው፣ ክብር ሴት ክብር ናት። ሴት ሁሉም ነገር ናት። እንደ ሴት እንሆን። ክብር ድሮ እናቶቻችን እኮ በጣም ለባላቸው ክብር አላቸው። እንኳን እኛ እውነት ሀገራችን እግዚአብሔርን ነው የምላቸው። እንኳን ከአንድ ወንድ ታጭታ ራሱ ከፍቅረኛው ከታጨችው ባለዋ ራሱ ማየት ነውር ነበረ፣ ሼም ነበረ። እንኳን ትልልቅ አባቶች ሲመጡ አንገታችን እንዲህ እንደፋ ነበረ፣ ዝቅ እንል ነበረ። በጣም ዝቅ ብለን ነበረ እንትን ምንለው። ነውር ነው፣ በጣም ነውር ነው። በጣም እንደዚህ አታድርጉ። ከእናንተ አይጠበቅም፣ አይጠበቅም፣ አይጠበቅም። እውነቴ ነው ምላችሁ። ለምን በዚህ አክልክ? ለምን በዚህ አክልክ? ለምን ኧረ ሴትነታችን እናክብረው፣ እናትነታችን እናክብረው። አንዳንዶች እናት ናቸው እኮ። አሁን ባለፈ በቪዲዮ ፍቅር ብሩኬ እንዲህ በህልሜ አየዋለሁ አለች። ትልቅ ሴት ናት እኮ፣ እናት ናት እኮ። ቢያንስ የ4 የ5 የ6 ልጆች እናት ናት እኮ። ፊቷ ራሱ የለም ተጨማደዋል እኮ። እሷ አሁን ከሱ የምጠራ ሴት ነበረች። እፍረት አይደለም፣ ውርደት አይደለም፣ ውርደት ነው ድምጣችን እኮ ባሎቻችን ይሰሙታል እኮ። ድምጣችን ጎረቤት ይሰማዋል። ድምጦቻችን ልጆቻችን እንደው ድምጣ